የኔ ፍቅር ዛሬ እኮ ከተጋባን 2ኛ ዓመታችን ነው። ዋው በጣም ደስ ይላል። ስለዚህ ዛሬ ማታ ቆንጆ ራት አዘጋጅቼ እጠብቅሃለሁ። አሪፍ ምሽት እናሳልፋለን። በጊዜና እሺ። ዛሬ እኮ ዓርብ ነው። ረሳሽው እንዴ? ዛሬ እኮ አዳር ጸሎት አለብኝ። ኡፍ አንተ ግን መቼ ነው ለኔ በስርዓት ጊዜ የምትሰጠኝ? አይሽ ደውል። ሄሎ አቤት። እሺ መጣሁ። እንዴት ዋላችሁ? ወይ ውዴ መጣህ እንዴ? በጉጉት እየጠበቅኩ ነበር። ትንሽ ደክሞኛል እባክሽ፣ ገብቼ አረፍ ማለት ይኖርብኛል። እንዴት ነኝ ውዴ? አንተ ነው እየጠበቅኩ ነበር። ምንድነው ደግሞ እንደዚህ አይነት አለባበስ? በቃ እንደዚህ አይነት አለባበስ አትልበሽ ስልሽ እምቢ አልሽ አይደለም? ቤት ውስጥ አይደል እንዴ ያለሁት? እየጠበቅኩ እኮ ነው። ይኸውልሽ ደክሞኛል አልኩሽ እኮ አይደለም? ይኸውልሽ የእኔ ቆንጆ ዛሬ በጣም ደከመሽ እናት። ይኸውልሽ እንዴ ዛሬ ደክሞኛል አልኩሽ እኮ። እሺ ትንሽ እኮ አላሳዝንም እንዴ? እንደ ዕቃ ቤት ውስጥ አስቀምጠኝ። ይኸውልሽ የእኔ ቆንጆ እሺ አልሂድ አላገልግል? አዎ ቢያንስ ከእኔ ጋር ጊዜ ማሳለፍ አለብን። ይኸው መጣሁ አይደል እንዴ? መጣሁልሽ አይደል እንዴ? መምጣት ብቻ መቼ ፈለኩ? ሄሎ አቤት። እሺ መጣሁ አንዴ። እንዴት ነህ የእኔ ወንድም? ሰላም ነው? ደህና ነህ? ቁጭ በል። ሰላም ነው? እንደምን ነህ? እግዚአብሔር ይመስገን። ምን ነው እዚህ ጋር ሃይላንድ ምናምን እየሰበሰብኩ ነው የምተዳደረው ጋሽ። ሃይላንድ ነው የምሰበሰበው። ሃይላንድ እየሰበሰብኩ ነው የምትተዳደረው? አዎ ጋሽ። አዎ በዛ ነው የምተዳደረው ጋሽ። አይዞህ፣ እሺ፣ ሁሉም ነገር ያልፋል። እሺ፣ እሺ ጋሽ። እሺ፣ ተስፋ መቁረጥ የለብህም። እሺ ጋሽ። አንተ ደግሞ ገና ወጣት ልጅ ነህ። እሺ፣ ከፊት ለፊት ብዙ ነገር ይጠብቅሃል። እሺ ጋሽ። ስለዚህ ተስፋ መቁረጥ የለብህም። እሺ ጋሽ፣ አልቆርጥም ጋሽ። እሺ ጋሽ። አይዞህ፣ እግዚአብሔር የወደቁትን ያነሳል። እሺ፣ እሺ ጋሽ። እሺ፣ ብዙ አትጨነቅ። እሺ፣ አይዞህ። ምንድነው የሚቸግርህ? አሁን ምግቡም ይቸግራል፣ ማድሪያም ይቸግራል ጋሽ። ይቸግራል፣ ማድሪያም በተለይ ይቸግራል ጋሽ። አይዞህ፣ በቃ ነገሮች እስከሚያልፉ ድረስ ለምን ከኔ ጋር ሆነ አንዳንድ ነገሮችን ለምን አብረን አልነግርህም? ወይም ደግሞ አንዳንድ ስራዎችን
እኔ ቤት ሆነ ለምን አስራም? እሺ ጋሽ ደስ ይለኛል። እሺ እሺ ጋሽ እሺ ጋሽ በጣም ማመሰግነው። በጣም ማመሰግነው። እሺ ና እሺ ጋሽ እሺ ባለ ና እንግባ። እዚህ ነው እንግዲህ ቤታችን። ና ለሷ ባለቤት ነች። ተዋወቃት። ቁጭ በል መጣሁ አጫውቹ መጣሁ። እሺ ይኸውልህ ልብስ ወደዚህ ሻወሯ ጋር ገብትና ቀይረህ ና። እሺ ማን ነው? ምንድን ነው? ምን ማለት ምንድን ነው ማለት? የተቸገረ ሰው ነው። አያየሽ አይደለም እንዴ? መጀመሪያ ለእኔ አላማከርከኝም አይደል? ምንድን ነው ዝም ብለህ ያገኘኸውን ሰው ይዘህ እዚህ የምትገባው? ይኸውልሽ እሱ የተቸገረ ሰው ነው። ጎዳና ላይ ወርቆ አገኘሁት፣ ልረዳው ይዤው መጣሁ። ይሄ ምን ችግር አለው? መልካምነት እንደ ክፉ ነው የሚታየው ማለት ነው። ቢያንስ ለእኔ ልታማክረኝ ይገባ ነበር አይደል? ለሱ ይቅርታ፣ ልክ ነሽ። አንቺ መጠየቅ ነበረብኝ፣ ግን በቃ መርዳት ስላለብን መርዳት አለብን አይደለም እንዴ? እንግዲህ እንዳምጥተዋል መቼም የሰው ሰው ውጣ ለለውንማ። ሻው ይኸውልሽ አንጨቃጨቅ። በቃ ልጁን አንቺም እኔም ልናግዘው ያስፈልገናል አይደለም? እንዳልክ እንግዲህ አዎ ናቁጭ ወልስ እንዴት ነው ያማረብህ? እንደዚህ አይነት ሞገሳም ሰው ነህ እንዴ? ለካ የሚገርም ነው። እግዚአብሔር ይመስገን። አምሮ በቃ ትንሽ እኔ ስራ አለብኝ። በቃ የሚበላ ነገር ስጪው። እሺ ተጫወት። ልክ እንደ ቤት የምትፈልገውን ነገር መጠየቅ ትችላለህ። እንዴት አደርክ? ሰላም አደርክ? እንዴት ነህ? ደስ ይላል። እግዚአብሔር ይመስገን። እየበረታ ነው። መልካም። በቃ ይሄን ደግሞ እያነበብክ በቃ በቃ ቁጭ በል መጣሁ። እሺ ወደ አገልግሎት ኧረ መጽሐፍ ማንበብ በርትታል እባክህ። ከዚህ በፊት የማንበብ እንዳለ ወይስ? አዎ በፊት አነበር። እኔ ደግሞ ብዙ የሚነበቡ ነገሮች አስተምርሃለሁ። ና እዛ ጋር እንደውም ና አብረን እናንብብ። ፈርተሃል እንዴ? አይ አልፈራም። ዘና በል። ትም የጎደለ ነገር የለም አይደል? የለም። አይሆን የሌላ ብዙ ማሳየ ነገር አለ። እዚህ ቀመጥ ይሄንንም ለማንበብ ቢሆን መጀመሪያ ሰውነታችን ዘና ማለት አለበት አይደል? ለሳ ደግሞ አሁን እኔ አርግምልና ማሳየህ ነገር ታደርጋለህ። መጀመሪያ በዚህ ሎሽን ሰውነቴን በደንብ ታሻዋለህ እኮ። ምንድነው ግን እኮ? አይዞህ አትፍራ፣ ዘና በል፣ ማንም አይመጣም። ይሄን እየነካክችን በደንብ ሻይ
እኔ አሳይሃለሁ። ከፍ በል እንጂ ፈራኸኝ እንዴ? ኧረ አልፈራሁም። እንዴት ነው ይከብዳል እንዴ? ኧረ አይከብድም። እስክትለምደው ነው። እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። እንዴት ነው? እየበረታሽ ነው? አዎ ደህና ነኝ ፓስተር። ዛሬ ምን እግር ጣለሽ? ትንሽ አንገቴን እዚች ጋር አሞኝ ነበረ እና እንድትጸልይልኝ። እሺ እንደምነትሽ ይሆንልሻል። አሜን። እሺ ጸልይልሻለሁ። አየሽ ይሄ ውጊያ ነው። እዚህ ጋር ነው፣ በዚች ጋር ነው። እሺ እንዴ አንቺ ምን እያደረግሽ ነው? ለአንተ ያለኝ ስሜት ታውቃለህ ፓስተር? እንዴ እኔ እኮ ባለትዳር ነኝ። ስንት ጊዜ ነው ባለትዳር ነኝ ብዬ ነገርኩሽ? አውቃለሁ እኮ ስለምወድ ነው። እኔ እንደዚህ አይነት ስራ ለማድረግ ህሊናዬ ጭራሽ አይፈቅድልኝም። እባክሽን ቢሮ ለቀሽ ትወጪልኝ። እኔ እንግዲህ ለ3 ቀን ያህል አገልግሎት ሄዳለሁ። እሺ ስለዚህ እናንተ በርቱ። እሺ ከ3 ቀን በኋላ ግን እመለሳለሁ። ሰላም ግባ። እሺ ሰላም ግባ። እሺ በርቱ። እሺ ሰላም ግባ። እና ዘና በል እንጂ። እሺ ይኸው ፓስተርም ለ3 ቀን አገልግሎት ሄዷል። እንግዲህ በዚህ ቤት ውስጥ ያለነው እናንተ ብቻ ነው። አዎ የሚያስፈራ ነገር የለም። ሌላውን ደግሞ ነው ያሳያለሁ። ባይሆን እዚህ ከሚሆን ውስጥ ገብተህ ላሳየህ። ና ተከተለኝ። ግን እኮ ፓስተር ምን ፓስተር እንደሆነ እያየሁ ነው። 3 ቀን አገልግሎት አለብኝ ብሎ ይላል። ያ ማለት ደግሞ እናንተ ዘና ብሉ ማለት ነው። ና ተከተለኝ ዝም ብለህ። ወይ እሱን ነገር ይዤዋለሁ ብለህ ነው? እኔ እንጃ። ወይ ደግሞ ቤት ተመልሼ ልሂድና ይዤው ልውጣ። እሺ በቃ እሺ። ቆይ ግን ፍቅረኛ ምናምን አልነበረ? ገንዘብ ከሌለሽ እኮ በዚህ ሰዓት ማን ይፈልግሻል? ገንዘብ ብቻ ምን ያደርጋል? ዋናው እኮ ፍቅር። ግን እኮ ፓስተር እንዳየሁ ነበር ወደድኩ። ግን ፈርቻለሁ።